ቴዎድሮስ እንጂ ጎበዝ ወገብም ባቷ እናችሁ ዝርዮች በራሴ አካውንት መጥቻለሁ። ዱነግ ዝርዮች ፎሎ ያረጋችሁኝ መቼም ስንደባለን ምናምን ታቁኛላችሁ። ጨቃ ስለቀለቅ ምናምን ታቁኛላችሁ። በራሴ አካውንት መጥቻለሁ። ኤክስተርናል ፎርስ የበዛበት ሪሌሽንሺፕ አይቆይም። ሁለተኛ ነገር ደግሞ ብዙ ኔጋቲቭ ነገር የተወራበትም ብዙ ፖዚቲቭ ነገር የተወራበትም ሪሌሽንሺፕ ስፔሻሊ እንደዚህ ፐብሊክ ላይ የወጡ እንትኖች ውስጥ ካለው ኮንፍሊክት ሳይሆን ውጪ ካለው ፕሬሸር የመጣ ይፈርሳሉ። ሰላም ዩቲዩብ አድማጭ ተመልካቾቼ እንዴት ናችሁ? ደህና ናችሁ? በሌላ ቪዲዮ ተመልሰን መተናል። ሞቅ እንዲል ቤቱ ምናምን ላይክ ማድረጋችሁን እንዳይረሱ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ወደ ቪዲዮ እንግባ። ዱዓ ተደርጎልኛል። አም ካሚንግ አፍተር ዩ አስቀያሚ ገርዳሚዋ ትላለች። የባለፈው ገርዳሚ ሁሉ መኪና ሲይዝ እኛ ምናምረው እንዴ ነው በእንትን የምንሄደው ያቻውንም ስቲል በታክሲ ነው እየሄደቻለችው እና ዱዓ ተደርጎልናል። አም ካሚንግ አፍተር ዩ ነው ያልች እያስፈራራችን ትገኛለች። የሙሉ ሰው ከፍዬ ነው እሺ የምወርደው። ኦኬ አሜን 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 አሜን። ለምን እኮ ነው የመጣሁት? ለምን እንደክል ማዳበሪያ ይዤ የመጣሁት ግን ይቺን ጋይስ ይቺን አንድ ዲስታቡላ ፌስታል ተከፈለ ደግሞ ሁላ ታየ ሰው እንዴት ይቺን ብቻ ይዞ ይመጣል ጋይስ? ይቺን ብቻ እንዴት ሰው ይዞ ይመጣል? ደግሞ ከነሱም ብሶ ማለት ነው ዝርዝር እያሉ የዝርዝር ማስ ይጠይቁ ነው እንጂ የሰው ፊት እያገረጠ ነው የምንለምነው። እንደዚህ ስግልምጫ ሁላ ግርጥጥጥጥ እያደረገ እንዴት ነው ይችን ብር ይዤ የምገባው? እንዴት ነው ይዤ ገብቼ ለማይነኝ ብዬ ላምን የምችለው? እውነት እኮ ነው። አንዳንዴ እንደነዚህ ነገሮች በጣም ያበሳጫሉ እና ሁላችንም በእንደዚህ አይነት መበሳጨት ብንበሳጨት አሪፍ ነው ምናምን ብዬ እገምታለሁ። ሁለታችሁ አብራችሁ በፍቅር ስንት ጊዜ ቆይታችኋል? አማርኛ አችልም። አዎ። ፍቅረኛ ናችሁ? አዎ። አይደላችሁ? አይደለም። መስማት ነው የሚችለው አማርኛ አይችልም። ሰላም እንዴት ናችሁ? ሰላም ነው። ሰላም። በፍቅር ስንት ጊዜ ቆይታችኋል? 9 ወር ምናምን። ምኑን ትወጂለታለሽ አንቺ ከሱ? ከሰውነት ውስጥ ነው ከትሻለሽ? አይኑን። እሺ አንተስ ከሱ ምኑን ትወጂለታለሽ? ሁሉም ሰውነት። ሰላም ሁሉም ሰውነት። በፍቅር ስንት ጊዜ ቆይታችኋል? 4 ዓመት። 4 ዓመት? እሺ አንተ ምኑን ትወጂለታለህ ከሷ? ቆንጅናዋን ነው። ቁንጅናዋን እኮ ምኗ ፊቷን ነው ወይስ ሰውነቷን ነው? ምኗን ነው? አረ ሁለመናዋን። እሺ አንቺስ ምኑን ትወጂለታለሽ? ጸባዩን ሁሉንም ወደዋለሁ። ከራስ ከታች ትወጂዋለሽ? ሰላም ወንድሜ። ሰላም። በፍቅር አያችሁ ከእና እነዚህ አሁን አሪፍ ናቸው። በዣንጥላ ነው የሚጀናጀኑት ምናምን። እነዛ ግን ፀሐይ ላይ ነው። ያቺን የምሰለች ልጅ ደግሞ ፀሐይ ማስመታት አልነበረብም ወንድሜ። 4 ዓመት ስለቆያችሁ ምናምን እና ብቻ ያናደዳል። እንደዚህ በዣንጥላ ነው። ስንት ጊዜ ቆይታችኋል? እዚህ ነው የተገናኘነው እኮ። ስንት ጊዜ ቆይታችኋል? 2 ሰዓት ያክል። 2 ሰዓት። አያችሁ የኛው አዲስ ፍቅር ስለሆነ ነው። አዲስ ያኛው ነባር ስለሆነ ነው። 4 ዓመት ስለሆነ ምን ነው ወደድክላት? ጸባያ። አንቺስ ምን ወደድሽለት? የሰው ልጅ ጸባዩ ነው የሚወደደው። ስልክ ተለዋውጣችኋል? ተለዋውጣችኋል? በጣም አሪፍ። ጀግና They not show. My name is Leon. And I'm 21. I'm 21 and my type ረዘም ብሎ ኪሱ ሞላ ቢል ደስ ይለኛል። አቢሲኒያ ላይ 6 ቢሊዮን፣ ንግድ ባንኩ ላይ 40 ቢሊዮን እና አባይ ላይ 8 ቢሊዮን፣ አዋሽ ላይ 40 ቢሊዮን እና አቢሲኒያ ላይ 16 ቢሊዮን ቢኖረው ኢትስ ፋይን። በቃ ላይክ እንደ ኑሮዋችን መኖር እንችላለን። ሌላ ነገር ብዙ ሳያምረን and የ6 ቢሊዮን ብር ደሞዝተኛ ቢሆን ትንሽ ህይወታችንን እንገፋበታለን። እኔ 6000 ብር ደሞዝ አለኝ በወር። I like food like lasagna. What's your name?
ኤኒዌይስ ተከበር፣ ግባ ወደ ገጠር አርሳል በብላ። አንተ ፋይት አይመጥንህም። ቀጣይ ወይም ከ3-4ኛ ፋይት በኋላ እንፋየታለን። ይሄ አሁን ያልከው ያለው አይመጥነኝም ስትል ማለት ነው። አይችልም፣ እሱ አይችልም እንዴ ሼም ነው። ያያህ አይደል አንተ አታይም? ድሪል እንትን ምናምን ሲያደርግ ሻዶ ቦክስ ምናምን ሲያደርግ አትሊስት የሆነ ነገር ላይ የነበረ ሰውዬ ታዲያውን 10 ዓመት ሙሉ ሞተር የነዳን ሰውዬ አዲስ ቆይቶ ሞተር ብትሰጠው አያያዙን ይሄ ሰው ይችላል ትላለህ። የሆነ ነገር አለው ትላለህ። ለዛም ነው እኔን የተቀበሉኝ እኮ ኢቲኤፍሲ ፓድስ መታ ማሳያቸው ኪኮች ምናምን የማርሻል አርት ባክግራውንድ እንዳለኝ ይታወቃል። ገዜስ ዝም ብሎ መንገደኛ ተራ ግለሰብ ነው። ዝም ብሎ መንገደኛ መተህ እንዴት ነው ፋይት የምታስደርገው? ይሄ ልጅ አሁን አንተን አያሸንፈኝም ብለህ እርግጠኛ ነህ? ስለምን ማሸነፍ ነው የምታወራው? እንዴት ፊት ለፊቴ ቆሞ ነው የሚያሸንፈኝ? አሁን አይመጥነኝም እንደውም መጥቶ ስፓር ያርግ እያልክ ያለው እርግጠኛ ነህ? ፈርተኸው አይደለም? እንዴት ነው የምፈራው? ነው እሱ በምን አይነት ሎጂክ ነው እሱ ነው የምፈራው? ይወጥሮ እንዲህ ደም ስሮታ አትሮ ቪዲዮ ስለሰራ ሸንኮራ ደግሞ እየበላ ባለፈው ቪዲዮ ሰርቷል። ላቱ ይሰራል ግን አሁን በነገራችን ላይ እኔ የአንበሳ ወተት እየጠጣው ያዞ ቅቅል እየበላው ያደኩ ሰው ነኝ። ጥንካሬ ሞያ በልብ ነው። ምንም አታመጣም፣ መትቼ አስወጣለሁ እያለ ነው። እንዲህ ማውራት እኮ ማንም ያወራል። አሁን ያን ሰውዬ ና ብለህ እዚህ ጋር ኢንተርቪው ብታደርግ እኔም አውርቼ ነበር ነው አትሊስት እኔ አሁን ራሱ ትንሽ ኮንፊደንስ ያለኝ ለምንድን ነው? አትሊስት የኬጅ ኤክስፒሪየንስ አለኝ። ገባ እዛ ስገባ ሌላ ታሪክ ነው የሚሆንበት። ይሄ ለማርሻል አርቱ ስድብ ነው። ገዜን እዚህ ጋር አመቶ ፋይት ማስደረግ ለማርሻል አርቱ ስድብ ነው። ገባ አንድ ፓንች ጃብ ማድረግ ማይችል ሰውዬ ላይክ ሃው ብሮ ሃው ገባ የምታስተላልፍለት መልእክት የገዜ ማለት እኮ አርሳል በብላ አንተ ተው። ይሄ ያንተ መክሊት አይደለም። ይህን ቪዲዮ ኮፒ ሊንክ ሼር እያደረጋችሁ ለገዜ ፋስትማን እንዲደርስ አድርጉት ማለት ነው። ንቃተ ህሊና አንተ አትመጥነኝም ዊርናት አት ዘ ሴም ሌቭል ብሏል ማለት ነው። ስለዚህ ወደ ሀገር ተመልሰ አርሳል በብላ ብሏል ማለት ነው። ይመቻች። ቱ ቢ ኦነስት አይ ላቭ ዘ ቢፍ ቢፎር ዘ ፋይት ማለት ነው። በጣም ነው ደስ የሚለው። ቢፉን በጣም የሚያደምቀው ይሄ ምንድነው ከቦክሲንግ ኦር ከኬጁ ላይ ያለው ነገር ብቻ ሳይሆን መጀመሪያ ያለው የቢፉ ጉዳይ አለ። ለምሳሌ ሴዶ ማርሻል እናንተና በቀሉ ምናምን ነገር የሚለው ሰምሃው የሆነ እንትን እየሰጠው ነው፣ ስትሮንግ የሆነ እንትን ይሰጠዋልና እዛ ላይ ደግሞ ሲሆን ያለውን ነገር ሞር ኢንተርቴን እንዲሆን ያደርገዋል ማለት ነው። እና በጣም ነው ደስ የሚለው ቢፍ ደስ ይላል። በውጮችም ላይ የተለመደ ነገር ነው። ቢፎች እንደዚህ ተደርገው ያለው ድብድብ ፋይት እና ኖርማል ይሄ ቀዝቀዝ ያለው ፋይት ሲሆን ደግሞ ያለው ኢንተርቴን መጣኑም ይሄን ያለ አይሆንም ማለት ነው። ኩኩሻ ዘ ኢንግሊሽ ቲቸር ሰው የማታምነው ለዚህ ነው። የዛኔ በችግሩ ሰዓት ማንም ሳያውቀው ከልጆቹ ጋር አብራ ነበረች። አሁን ሲፈምስ ተዋት፣ ካንቺ አይጠበቅም ኩኩሻ ወደ ቤት መልሳት ይላል። ገባን ከቦታው ሊደበለቅ ነው አናዘር ዋን እስክስታ ምቷ ይላውስ እንጂ ጎበዝ መችልን እስኪ ውረጅ እስክስታ ይጀምር። እነዚህ ቪዲዮዎች ናቸው ኩኩሻንም አንድ ከሚስቱ ጋር ተፋቷል ምናምን እንዲያስብል ያደረገው። ሁለተኛም ከሷ ጋር እየሰራ አይደለም ብዙ ቪዲዮ። እሷም ደግሞ በራሷ የቲክቶክ አካውንት መምጣቷ ይሄንን ነገር የሆነ ሌቭሉን ከፍ ነገር አድርጎታል። እና ግን ከነሱ ጋር መስራቱ እሷን ትቷታል ማለት ነው ብለን አንገምትም። ሁለተኛ ነገር ደግሞ እሷን በሌላ አካውንት መምጣቷ እንደውም ለሁለቱም አሪፍ ነው ብዬ ገምተን እንጃ። ይሄን ያህል እሷን በሌላ አካውንት እሱም በሌላ አካውንት ሁለቱም ደግሞ አንድ ላይ እየሰሩ በሁለቱም አካውንት ምናምን ቢለቀቅ ኢትስ ኦኬ ኢትስ ፋይን። የሆነ ቲክቶክ ስፔሻሊ ኢትዮጵያ ውስጥ ያሉ ቲክቶክ አካውንቶች ይሄን ያህል ጋራንቲ ይሰጧችሁ። ሁለተኛ ደግሞ እሱ ከሌላ ሴት ጋር ሰራ ማለትና ከእሷ ጋር ሳይሰራ ይሄን ያህል እንትን አለ ማለት እንትን ተለያይቷል ማለት አያስችልም። ሁለተኛ ነገር ደግሞ እነዚህ ታዋቂ ሰዎች ለምሳሌ ቆየት ካሉ ወይም ደግሞ አሁን አዲስ የመጡ ልጆች እነሱን ሪፕሌስ እያደረጓቸው ከሆነ ከእንደነዚህ አይነት ታዋቂ ሰዎች ጋር ለምሳሌ ኩኩሻው ነው የመጣ ሰው ስለሆነ ነጽጌሩ ያለም ድሮም የቆዩ ነበሩና እንዳይረሱ ወይም ደግሞ ሰው ያላቸው ተቀባይነት እንዳያጣ ወይም መነጋገሪያ እንዲሆኑ እንደነዚህ አይነት ሰዎች ጋር ይሄዱና ቪዲዮ ይሰራሉ። which means ለእነሱም የሆነ አለ አይደል አለው ነገር ነው ማርኬቱ ላይ ያለን ነው የሆነ ኢንተርቴይንመንቱ ላይ ምናምን ስቲል ሰው እንዳይረሳቸውና እውቅና እንዲያገኙ ነው። እና ለማንኛውም
እሷም ተመልሳለች። እስቲ እንያለን። እንዴት ናችሁ ዝርዮች? በራሴ አካውንት መጥቻለሁ። ዱነግ ዝርዮች ፎሎ እያረጋችሁኝ መቼም ስንደባለን ምናምን ታቁኛላችሁ። ጨቃ ስለቀለቅ ምናምን ታቁኛላችሁ። በራሴ አካውንት መጥቻለሁ። ፎሎ ኮፒ ሊንክ እያረጋችሁ ቫይራል እንዲወጣ ታረጉልኛላችሁ። እወዳችኋለሁ። እነሱ ሞር የሚያጣላቸው ነገር ምንድነው? የሰው እንትን ነው ባይዘው ይሄ የውጭ ያለው ስፔሻሊ ኮሜንቱ ራሱ የሆነ ፓወር አለው እኮ የሆነ ነገር ተደጋግሞ ሲነገራችሁ ምናምን የአእምሯችሁ እየተቀበሉ ይመጣል። ተፋታችሁ ነው ምናምን ሲባሉ ያንን መፋታቱን ነገር ኦኬ ኦፕሽን ነው ለካ ምናምን ብለው እንዲቀበሉ ሊያደርጓቸው ይችላል። ለማንኛውም በእንደዚህ አይነት ወሬ ስፔሻሊ ፐርሰናሊ ባንገባና እንደነዛ ነገሮች ባንል ፍርዱን ራሳቸው መፍረድ ይችላሉ። ህዝብ ከውጭ ነው የሚያየው እና እኛም መፍረድ አንችልም። they know the problem and I think they will find the solution ብያምናለሁ። ለዛ ስለሆነ ሰው በእንደዚህ አይነት ነገር ማራገብ እንደዚህ ማራጉተ ለንደን ፓሪሲ ጎንደር አዲሲ ጅማ አዋሳ መቀሌ አሶሳ ሄደን ምስናና አሪፍ ገንዘብ ጠፋ እንጂ እጅ ማደሬ ስለዚህ ቆንጆ ደስ እንዲልሽ እሽኮኮላርግሽ 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 አይስዌር አንተን ይመስላል ይህን ቪዲዮ ተደጋጋሚ እንደዚህ አይነት ነገሮች እዚህ ልጅ ላይ ሲደርሱ አይቻል። አሁንማ የመጣሁት ለዚህ ልጅ የሆነ ኦፈር ላቀርብለት ነው። ስዊት ቦክስ ጂም ነው የምሰራው እኔ። ቦክስ እሰራለሁ፣ ሞይታይ እሰራለሁ፣ ብራዚሊያን ጂጂትሱ እሰራለሁ። ብዙ ነገር ነው የምሰራው። አንተ ፈቃደኛ ከሆንክ ወንድ እንድትሆን አደርግሃለሁ ብራዘር። I promise you guys ወንድ አንድ ወንድ ነኝ ያለ አንጠለጠልኩ ያለ ጀግና እስኪ እንደዚህ ፍራንክ እኔ ላይ ይስራ። ጥርሱ ነው የሚራገፈው። ወንድ ነኝ ያለ አንጠለጠልኩ ያለ ጀግና እስኪ እንደዚህ ፍራንክ እኔ ላይ ይስራ። ጥርሱ ነው የሚራገፈው። ፍራንክ ጥርሱ ነው የሚራገፈው። አይስዌር ነው የምልህ። ስለዚህ እንደዚህ ኦራ ያለ ወንድ መሆን ከፈለክ ብራዘር ሪች አውት ቱ ሚ። ሼር አድርጉለት ይሄን ቪዲዮ። ስራ ብራዘር፣ ወንዳ ወንዱን አትሊስት ማርሻል አርት እንኳን ባሰራ ፑሽ አፕ ስራ፣ ጡንቻ ይኑር፣ ገንባ ራስን፣ ምግብ ብላ በደንብ በቀን 15 እንቁላል ብላ። ምንድነው እንደዚህ መሆን እንዴ? ህዝቡ እየተጫወተብህ እኮ ነው። ኤኒዌይስ ስቴይ ሃርድ ስቴይ ሃርድ። ያለው ነገር ያሳዝናል። ልጅ በጣም ነው የሚያሳዝነው። ፕራንኩ ስፔሻሊ ሆነ ነፍሱን ቀጥ የሚያደርገኝ ፕራንክ ነው። 15 እንቁላል ግን ፐርሰናል ኦ ኮንግራቹሌሽንስ ፋይናሊ ተፈጸመ። ይሄን ህግ አይታችሁታል? ኤኒ ካይንድ ኦፍ ዲጂታል አሴት አይቻልም። በተለይ ከቨርቹዋል ወደ ቨርቹዋል የሚቀየሩ ከፊያት ወደ ቨርቹዋል የሚቀየሩ ነገሮችን ያላችሁት ራይት። ሶ ዳት ሚንስ በፊያት ማለት እንግዲህ በብር የሚገዙ ኤክስቼንጅ ወይንም እርስ በራስም መላላክ የምንችላቸውን ዲጂታል ከረንሲዎችን ያካትታል። ቨርቹዋል ከረንሲ ስንል ይሄንን ነው። ክሪፕቶ ከረንሲ አላላችሁትም፣ ዩሰድ ቨርቹዋል አሴትስ። ሶ ይህንን ነገር ኢንፎርስ ለማድረግ ሀሳባችሁ ሲመጣ በማን እንደምትጀምሩ ላሳያችሁ። ጀምራላችሁ። በዚህ የምትጀምሩት መጀመሪያ this is the first one እንዴ what does this have to do with virtual currency or virtual asset የምትሉ ከሆነ ቆይ እዚች ጋር እችን ነገር እስቲ አንብቧት። oh yeah እያያችሁት ነው። what does this say? 5 telecoins that's not a virtual asset። በ5 ብር በ2 ብር በ8 ብር የሚሸጡ ቴሌኮይኖች that's not virtual asset ወይስ እነሱን አይመለከትም? ሌላውን ነው የሚመለከተው። እነዚህ ሰሞኑን በቃ ይዩኝ ሲሉ የነበሩት ስጦታ የቴሌግራም ወይ የቲክቶክን ጊፍትን ሪፕሌስ ለማድረግ በውጪ የሰሩትን ስጦታ የሚባለው this is not a virtual asset that you buy and then send to someone else። ይሄ virtual asset አይደለም። ይሄንኛው ይቻላል። ስለዚህ ክሪፕቶ ከረንሲ ከሆነ ችግሩ ክሪፕቶ ከረንሲ ብላችሁ ቢሉ ላይ or ኖቲሱ ላይ ጻፉት። by the way this is a very stupid idea whoever came up with it። ሰው ጊፍት የሚሰጠው ብዙ ጊዜ ላይቭ ላይ
እንትና ይህን ያህል አንበሳ ሸለመ እንዲባልለት እንደሆነ አላወቃችሁም? የእናንተ አፕሊኬሽን እኮ ምንም አይነት ኮኔክሽን የለውም ከቲክቶክ ጋር። ሶ how are people gonna know that ጋሼ ስንት 2 አንበሳ or 2 ዋሊያ to whoever it is this week? ለማንኛውም እቺ ቨርቹዋል ከረንሲ ቨርቹዋል አሴት ያላችሁት ነገር በእነዚህ ጀምሩና ኢንፎርስመንቱን ከዛ በኋላ ደግሞ ሰርቶ በፍሪላንስ ዶላርን እናንተ ባስወደዳችሁት ኑሮ ላይ ለመቻል እየሞከሩ ያሉት ወጣቶች እየሰሩ ያሉትን ፍሪላንስን ስራዎች ከዛ በኋላ ወደ እነሱ ሂዱ። ህግ አፈጻጸሙ ላይ በእነዚህ ጀምሩ። ያ መንግስት የሚደብረው ነገር ቀጥታ እንደዚህ ከት ነው ያደረገውና እንዲህ ከት ከሚደረግና የብዙ የወጣቱንም ፊውቸር ተስፋ መግደል ይመስለኛል በአጠቃላይ እና ከት ከሚደረግ እንደነዚህ ነገሮችን ኦፕሽን ቢሰጣቸው እና የተለያዩ ኦፕሽኖች ቢታሰቡ መጀመሪያ ባይኔ መዘጋቱ ያው ዶላሩን ለመቆጣጠር ነው። ወይም ደግሞ የፎሪን ላይ በኢትዮጵያን ገንዘብ እዛው የሆነ ፓርት ላይ ኤክስቼንጅ መደራረግ ከቻላችሁ ብላክ ማርኬቱ በጣም ጣሪያ ይነካል። ብላክ ማርኬቱ ደግሞ ጣሪያ ከነካ የባንክ የሚተመነው ዶላር በዛው ልክ እየጨመረ ይመጣል። የዋጋ ኢንፍሌሽን እየጨመረ ይመጣል ነው። እሱን ለማስቀረት ነው። ነገር ግን እንደዛ ከሚሆን ቶታሊ ለምን ከት ይደረጋል? ቶታሊ ከት ከሚደረግ የሆነ ኦፕሽን መጀመሪያ ታቀርባላችሁ። እሱ ኦፕሽን ተግባራዊ ማድረግ ከዛ በኋላ ይሄንን ነገር ከት አድርጎ ቶታሊ ብታስወጡትም ችግር የለም፣ ኦፕሽናል ነው። እንደዛ ስለሆነ አንዴ እንደነዚህ ነገሮችን ከት በማድረግና የወጣቱንም ሀሳብ፣ አላማ፣ ፊውቸር እንዲሁም ደግሞ አሴቱን መግደል ነው ብዬ ገምታለሁ። እንደዛ ስለሆነ አይ ሆፕ የሆነ ኦፕሽን የሚመቻቻል ብዬ ገምታለሁ። ለምንድን ነው የሜላት የፍቅር ህይወት በጣም ፌመስ የሆነው? አይን ውስጥ የገባ ምክንያቱም ብዙ ሰው ያጋጥማል። ይሄ ህይወት አዲስ አይደለም። ያንቺ ላይ ግን በቃ ገነን አለ። የፍቅር ህይወቱ ብቻ ራሱን ችሎ ፌመስ ነው። ሌላ ስቶሪ ያለው ራሱ ገርመኛል። አረ ነው በጣም ታወቃ። እውነትሽን ነው። እሱ ህይወት በጣም ሌላ ስም ያው ይዞት የመጣ የራሱ ሌላ ብዙ ዜናዎችም ስለነበሩ ለዛ ይመስለኛል። እና ሄር ቮይስ ግን ማለት እዚህ ጋር ላቋርጣችሁና ሄር ቮይስ ዝም ብላችሁ ያንን ነገር ሃንድል አድርገው መቆም ትንሽ ከባድ ነው ለሴት ልጅ በተለይና ከሱ ጋር የመጡ ዜናዎች ነበሩ። ለዛ ፈመሰ ይመስለኛል። እንደዚህ አይነት ህይወት ውስጥ አብሮ መኖር ትንሽ ከባድ ነበረ። ግማሹ ሴት እንዳልኩሽ ይወቅሰኝ ነበር፣ እንዴት ሴትን የበደለ ወንድ ምናምን ይል ነበረ። ግማሹ ደግሞ እንደዚህ መጠንከርም እንዳለ ያስተማርሽናለሽ ብለው የሚደግፉ ነበሩና ግን ፋይናሊ ግን አብዛኞቹ እኔን ወደ መደገፍ መጥተዋልና ለምን ፌመስ ሆነ? ያው የነበረው ዜናና ከዛ ጋር አብሮ መቆም መቻሉ ትንሽ እውቅናን አትርፎታል። ያን ሰሞን አክቹሊ 3 ወር 4 ወር አልተወራም። ስለዚህ ብቻ ዜና ሆኖ እንደውም አንድ ጋዜጠኛ ምን አለችኝ፣ የአባይ ግድብ የዛ ሰሞን በጣም እንትን ይባል ነበርና ከአባይ ግድብ በላይ በላይ አስቃያለች። ይሄ በቃ የሀገር ጉዳይ እና ምንድን ነው ምናምን አለችኝ። ያው የነበረው ነገር ነው ታዋቂ እንዲሆን ያደረገው እንጂ ምንም የተለየ ነገር ኖሮ አይደለም። ብዙ ካፕሎች አሁን ላይ እናያለን፣ ከዛም በፊት አይተን እናውቃለን። ግን የነበሩት ነገሮች ትንሽ ወጣ አደረጉት። ቅድም እንዳልኳችሁ እኮ ነው ኤክስተርናል ፎርስ የበዛበት ሪሌሽንሺፕ አይቆይም። ሁለተኛ ነገር ደግሞ ብዙ ኔጋቲቭ ነገር የተወራበትም ብዙ ፖዚቲቭ ነገር የተወራበትም ሪሌሽንሺፕ ስፔሻሊ እንደዚህ ፐብሊክ ላይ የወጡ እንትኖች ውስጥ ካለው ኮንፍሊክት ሳይሆን ውጭ ካለው ፕሬሸር የመጣ ይፈርሳሉ። እና እንደነዚህ ነገሮችን ባይራገቡ ባይነኝ። ቬሮኒካ የታሰበበት ሪል እንደዚህ ነው። ፕራንክ ነው የምሰራው። ምንድነው እንደዚህ የምትጫወቱበት? ለምን ፋራ ትሆናላችሁ? እንደ አይነት ፕራንክ አለ እንዴ? በዛ ላይ የህግ አካል ልብስ ለብሳችሁ አንዴ ወታደር አንዴ ምናምን ልብሱን ማታራክሱት ገብቷችኋል? ምን ያርጋችሁ ልጁ? ምን በቃ የሆነ ሰው የለውም ብላችሁ ነው? ምንድነው? ይደብራል። በቃ ለማድረግ የሚጣጣር ልጅ ነው። በቃ
ኢንተርናሽናል ስለሚሞክር ነው ያወቅነው። አንዴ አይሾ ስፒድ ጋር ይሮጣል፣ አንዴ ደግሞ ምናምን ዳይላም ፔጅ መጣ ምናምን ዲዲጄ ምናምን ሲመጡ በጣም እንትን እያለ ነበርና ጎበዝ ነው። በቃ በት ብሎ የሆነ ነገር ነው የሥራ ሰው ነው። ለዛ በቃ አንዴ አታዝጉት፣ ይደብራል። ገብቷችኋል? ሂዱና ሌላ የምታዝጉትን አዝጉ። በቃ ይደብራል። ልጁን አትጫወቱበት። እንደረገበ ጀላው ወደ ግራና ወደ ቀኝ እያደረጋችሁ ልጁን ምን ጉድጓድ ውስጥ ልከቱት ነው እንዴ? ምን አይነት አንድ ነገር እንትን እንዳትሉት። ወጣም የሚሰማም ይታለ ሾተን አለደ ሰማም ዋደ ወዛተ ቶማቴ አግበረ ደግሞ ማለት ነው የሆነ ነገር ለኔ ለሞክረፍ ብላ የሆነ ነገር ሳቅ ሲሳቅ ዝም ብላ የምትስቀው ሳቅ አልመጣም እኮ ዝም ብላ የምትስቀው ነገር በጣም የሚያስጠላኝ። እኔ እኮ ሌላ ሰው ስለማይስቅልሽ እኔ ተባበርሽ እትዬ ማዘር ማብራት ለምን ጣሳቸው? ይቅርታ አይኔ ብዙም አይም እና እጅ ከስራ ቀረ ማለት መሬት ሲራራ ስረ አንተ ሙሉ ነው ተቀበጥቶ ነው ማልጎ ታቀብደደ እንተ ድሮ ልቃቄ ተመራምን ልቃቄ ማንጃ ፕሊዝ ማቲ አትሻርካት ቢደም ትሪዝ ማውና ጃርቴ ገንዳሞ ጎምብስቴ ተጉለ ማንጃ ፍቃድ አስፈላጊ አይ ከልመት ይላል አስፈላጊ ነው እና ማንጃ ፍቃድ ማለት ወፍታ እዲ ማንጃ ፍቃድ ያጠፋችሁ ጥፋት አለ እንዴ? ጉዱ ፈላ አንተ ምን ጠበቃ ናት? ባላዋ ነኝ። አንተ መከነከቹ አንተ ወሎን ተረጋግጥ በቃ ሃኒ ለዳይ ዳዚ ፍዳር ሃኒ ይረታይ ጀረስ መጥ ፍቅሬ ያደሳ ጀርኩና ጎንገ እቺ ነው መሰለች ሴት ሸስማቱ ስትላታፉ በሪ በን ጋሻው ፈዋግ አባራማ ጃርቲ ዱ ጀለካታ አንተ ወነን ቆንዶ በርበሬና አዳያት ሃኒ ሃኒ ዳ ጃርተነ ቆንዶ በርበሬና በደንብ ተናገረው እንዴ ሰማ ከዳይ መገረቲ እማማ ከነ ቆረቲና እማማ ስነ ስርዓት ስነ ቆላይ እማማ ዲያና ስነ ስርዓት ኦኬ ሂክ ታርጋ ሄደና የምን ናዚው እናወራለን። ያው ታርጋ ብቻ ምክ ወንዱ ማራክ ሃኒ አቲ ስሞ በበተኒ ተማፈታት ምን ፈልገህ ነው? ሌላ ችግር የለውም። ህክሜና ሰቆጅራ እና ሄገ በቃ ዲስ ታው ሄከን ዱባ ታስክ እናት ሃኒ ወንጀት አንተ ወነና ስቲ ግማታ ናውራድ ፍታ እንደውም ነገር ናውራድ እናት ዘቦርጭ ከበደና አቁም ናውራድ አቁም አማዞን ያዳኛት በቃ ፍታ አንተ ወጥ ማለበ በብለሽ የቀን ወጪዎት ስንት ነው? ምን የጡረታ ብር ነው 100 ብር 100 ብር 100 ብር የቀን ወጪ ስንት ነው? እኔ ደሞዜ ትክክለኛ ደሞዜ ልንገር አላፍርበትም 17000 ብር ነው የማገኘው በወር። ስለዚህ ኖርማሊ በቀን ወጪ ስንት ነው? አይ በቀን ወጪ የሚባል የለም። ምን በቃ ይሄንን ወስጄ ለሚስቴ ነው የምሰጠው። ሚስቴ ሁሉ ነገር ጨራርሳ ቀን ግብር አንድ 400 300 አወጣለሁ። ቤት ልጆች ያሉ የወር ገቢው ስንት ነው? 2000 በወር 2000 ብር ካገኙ እንዴት ነው በቀን 400 ብር የሚያወጡት? እና ምን ላድርገው? በቃ ደረቅ ነገር ሌላ ነገር እየሰሩ አዎ። ምን እንታዘዝ? ሎፍቲ ኢንተርቴይንመንት ከባድ ኢንተርቴይንመንት ነው። የቀን ወጪ ስንት ነው? የቀን ወጪ እንኳን አይገመትም። ከልጆች ጋር ከሆነ እስከ 2000። በወር ምን ያህል ብር ትሰራለህ? በወር ያው እግዚአብሔር የፈቀደውን ትሰራለህ። እስከ 5ም 10ሺም በቀን 2000 ብር እያወጣ 10000 ብር በወር እያገኘህ እንዴት ነው የሚሆነው? ምንም ጣጣ የለውም። ቀመር ውስጥ አትግባ። ምንም ጣጣ የለውም ነው በቃ። ኢትዮጵያ ህልም ስለተፈራ ሳይተኛ የምታደርበት ሀገር እየሆነች ነው። አስቡት 3 ዓመት ሙሉ ፎሬክስን ተምራችሁ በጣም ብዙ ገንዘብ ሉስ ካደረጋችሁ በኋላ ህንዶችን ማለፍ ጀምራችሁ በመጨረሻም ነገሮች መልካም መሆን ሲጀምሩ ፒቱፒ ትሬድ ማድረግ ሲከለከል። ከጥቂት ሳምንታት በፊት ኢትዮጵያ ውስጥ ፒቱፒ በብሔራዊ ባንክ ተከልክሎ ነበር። አሁን ከ2 ቀን በፊት በወጣ ዜና ደግሞ ብሔራዊ ባንክ ከዚህ በኋላ ማንኛውንም አይነት ዲጂታል አሴቶችን ማዘዋወርም መያዝም ክልክል እንደሆነ መግለጫ ሰጥቷል። ለዚህ መፍትሄ የሚሆን ነገር እየተዘጋጀ ነው ወይም በቅርቡ መግለጫ ይወጣል ብዬ ተስፋ አደርጋለሁ። ዛኪሮ መልጋ ተቀበለ። ምሳ ምን ትፈልጋለህ? ድንች ከነገርከኝ ድንች የምትበላው ይሄ ስንት ነው? የያዘው ብር ስንት ነው? አንድ ላይ ይሄን ብር ቁጥሩን ከነገርከኝ ማለት ሰጣለሁ። ስንት ብር ነው? ይሄ ስንት ነው? ከዚህ ጋር አንድ ላይ ስንት ነው?
አይደለም። እሺ ከዚህ ጋር ከዚህ ጋር ከዚህ ጋር ከዚህ ጋር ከዚህ ጋር አንበሳ ከዚህ ጋር ከዚህ ጋር አንበሳ ወገን አንከራከር፣ ጊዜው ከፍቷል። እንግዲህ በራሺያ አንዲት ድመት እስር ቤት ላሉ ሰዎች ድራግ ስታመላልስ እንግዲህ በእስር ቤት ጥበቆች እጅ ከፍንጅ ልትያዝ ችላለች። ይህም እንግዲህ አንገቷ ላይ በታሰረላት ጨርቅ እንደዚህ ቀደሙ እንግዲህ ድራግ ስታመላልስ የእስር ቤት እንደዚህ ጥበቃ የሚባሉት እጅ ከፍንጅ ይዘዋት እንደዚህ ቀደሙ እንግዲህ በስርዓት ዴሊቨር ሳታደርገው እጅ ከፍንጅ ይዘዋታል። ከዚህ ቀደምም እንደዚህ አይነት ድርጊት ላይ እንደተሳተፈች ይነገርላታል እቺ ድመት። ታዲያ ነገሩ እስኪጣራ ተብሎ እንግዲህ ማረፊያ ቤት ገብታለች። ስለዚህ ጉዳይ ብትላላችሁ ይመቻችሁ። እስቲ አንዴ እቺን ቪዲዮ የተናት እንምጣ። ሹፉት ጀለሳው እንግዲህ ዘጌም ነው እንደምታዩት ስቴጅ ላይ ሙሉ ዶንጂሎ ጀልጦ እንግዲህ እንደነገሩ ፐርፎርም ሊያደርግ ማለት ነው። ከዛም እኛ ደግሞ ምስኪን የአፍሪካ ህጻናት በእነሱ ሙዚቃ በጣም አብደን እነሱን እንደ ትልቅ ነገር እያየን ነው ያደግነውና አብዛኞቻችን በእንደዚህ አይነት ላይፍ ውስጥ ነበርን። ያው እሱ ዶንጂሎ ቢሆንም የሚጨብሰው እኛ ግን በየሰፈራችን በካኪ ወረቀት ፒናታችንን ሸንግተን ባይላንድ ይዘን እንደዚህ አይነት አጠጣጣ አሳልፈናልና አሁን ላይ ስታር የሆኑ ሰዎች ይሄ ምንድነው እኛ እንደዚህ ያደረግነው እነሱን እንደ ስታር ስለምናያቸው ነው። አሁን ላይ ደግሞ ላለው ጄኔሬሽን እንደ ስታር የሚያዩቸውን ተመልከቱ። እንግዲህ የምታዩቸው እነዚህ የቼልሲ ተጫዋቾች ናቸው። በጣም በብዙ ህጻናት በብዙ ታዳጊዎች የሚወደዱ ሰዎች ናቸው። ላይፍ ስታይል ግን አይተሃል። በዚህ ሰዓት ያለ ታዲያ ያንግስተር እድለኛ አይደለም። መጽሐፍ ቅዱስ እያነበበ ነው እንግዲህ ለጌም ሊሆን ይችላል ለትሬኒንግ ከቦታ ቦታ በባስ ሲሄዱ እሱ መጽሐፍ ቅዱስ እያነበበ ነው። አስባችሁታል? የምታደንቁት ሰው የኛ ጄኔሬሽን እና የጄኔሬሽን ልዩነቱ። ብሩ እንኳን ደስ ያለ ታናሽ ወንድሜ ያራዳ ልጅ። በሚገርም ጊዜ ነው የተፈጠርከው። ኢንፎርሜሽን የሚገራርም ኢንፎርሜሽን ምረጥ እንጂ እስከ ጥግ ባለበት ጊዜ እና ያራዳ ልጆች ኮንግራ ይመቻችሁ። ጩጮቹ ከእናንተ ብዙ እንጠብቃለን። በብዙ ነገር ነገ የተሻለ እንደምታደርጉልን እንተማመናለን። አይዞን። ማንን ነው እያየን ያደግነው እኮ ነው የመጀመሪያው ጥያቄ። በዛም ዘመን የነበሩ ጥሩ ሰዎች ነበሩ፣ በዚህም ሰዓት ደግሞ ያሉ መጥፎ ሴሌብሪቲዎች አሉ እኮ። ግን ማንን እያየን ነው ማደግ የምንፈልገው የሚለው ጥያቄና የራሳችን ኢንዲፔንደንስ ነው እንጂ መጥፎ ሰው የዛኔ በዝቶ አሁን ደግሞ ጥሩ ሰው በዝቶ ነው ብዬ አልገምትም። ሴሌብሪቲዎቹንም የሆነ አሴ ሆል ጀጅ ማድረግ የሚከብዳል። የዛሬው ቪዲዮ እነዚህን ይመስሉ ነበረ። እስካሁን ከተከታተላችሁኝና ለዚህ ዩቲዩብ ቻናል አዲስ ሆናችሁ እስካሁን ካያችሁኝ ከልብ እያመሰገንኩኝ ሰብስክራይብ ማድረጋችሁ እንዳረሱ። በሌላ ቪዲዮ ተመልሰን እስከምንገናኝ ፍቅር፣ ጤና፣ ሰላም፣ ደስታ፣ ኤቭሪ ስኬት የመሳሰሉት ነገሮች እንዲገጥሟችሁ እየተመኘሁ የዛሬውን ቪዲዮ በዚህ ጨረስኩኝ። በሌላ ቪዲዮ ተመልሰን እስከምንገናኝ ሰላም ሰው